ሰላም እንዴት ናችሁ? ትናንትና አልፖሰትኩም ነበር፣ ግን ትሬድ ወስጄ አልፖሰትኩትም ነበር። ምክንያቱም ምንም አይነት ጊዜ ሪከርድ ለማድረግም ፖስትም ለማድረግም ትንሽ ስለቸገረኝ ጊዜ ስላነሳኝ ነበረ። የሰኞንና የዛሬውን ትሬድ ምን እንደሚመስል ላሳያችሁ። እሺ ትናንትናና ዛሬ የሚለየው ትናንት ዜና አልነበረም። ማርኬቱ በፈቃደኝነት ነበር ሲዞር ሲሽከረከር የነበረው። ያም ሆኖ እኔ እንዳሰብኩት አልሆነልኝም። ሎስ ነበር ያደረገው። ኦፍኮርስ ላይክ አይ ሴድ ብዙዎቻችን ሊኩዲቲ ስዊፕ የሚለውን ቃል ወይም ደግሞ አይዲያ ወይም ደግሞ አንደርስታንዲንጉን በደንብ እንደሚቀረን አውቄያለሁ። እናም ለዚህ ሊኩዲቲ የሚባለውን እንደ አዲስ በደንብ ልሞክረው ላየው ማየት እንደሚገባኝም ታውቆኛል ማለት ነው። ስለዚህ ሰሞኑን ጊዜ በተለይ በጣም ካገኘሁ የሊኩዲቲን አይዲያ በደንብ አድርጌ እማረዋለሁ፣ አጠናዋለሁ፣ ፕራክቲስ አደርገዋለሁ፣ ባክ ቴስት አደርገዋለሁ። እንደዛ ብያለሁ። በዛ ላይ ሊኩዲቲን ባጭሩ በደንብ ትሬዲንግን ያወቅኩት ቲጂአር ነው። ቲጂአር የምታውቁት ከሆነ ጥሩ ነው። የእሱን ቪዲዮ ተመልከቱት። ከ2026 ከጀመረ ጀምሮ እስካሁን ድረስ እየፖስተ ነው ያለው። ፖስት እያደረገ ነው ያለው። እናም እዩለት፣ ተመልከቱለት። በጣም የሚጠቅም መረጃ ነው እየሰጠ ያለ እና እኔም ትሬድ በትክክል ማድረግ የጀመርኩት በሱ ነው። ስለዚህ ከሱ አይታችሁ ብትማሩ ጥሩ ነው ብዬ አስባለሁ። ምን ነበረ ወደ ትሬዱ ስንመጣ ብዙ ጊዜ ካስተዋላችሁ ከሆነ በተለይ ጎልድ ለንደንን የለንደንን ሴሽን ስዊፕ አድርጎ ወደ ታች የሚወርደው ነገር አለ እና እሱን ጠብቄ ነበር ስገባ። እች ነበረች የለንደን ሴሽን መጨረሻዋ። እዚህ ጋር ነበር የተዘጋው። ልክ እንደተጠበቀው ያው ቼንጅ ኦፍ ካራክተር ሰርቷል። ግን ያ ቼንጅ ኦፍ ካራክተር ፌር አድርጓል። ቼንጅ ኦፍ ካራክተር ምንድን ነው ላላችሁ፣ ኤምኤስኤስ እና ቼንጅ ኦፍ ካራክተር አንድ ነው። ቼንጅ ኦፍ ካራክተር ማለት እቺ ነች። ቼንጅ ኦፍ ካራክተር ማለት ቼንጅ ኦፍ ካራክተር ማለት እቺ ነች። ማርኬቱ እንደዚህ ሂዶ እንደዚህ መጥቶ የዚህኛውን አልፎ ሊኩዲቲ እቺ ማለት የፌር ቫልዩ ጋፓን እንደዚህ ነክቶ ከተመለሰ ያው ማርኬት እንደዚህ ነክቶ ወደ ታች ከተመለሰ ያው ትሬንዱ ተቀይሯል ማለት ነው። እኔ ያም ሆኖ ትንሽ ጠበቅኩት። ኢቭን የዚችኛዋን ሊኩዲቲ ማለት ፌር ቫልዩ ጋፕ ነክቶ ወደ ታች ይሄዳል ብዬ ነበረ፣ ግን አልሄደም። ያም ሆኖ ግን እዚህ ጋር ብዙ ሰው ገብቶ ስለነበረ ይችኛዋን ቢኤስኤል ቴክ አውት አደረገና ወደ ላይ ሄደ። አሁን እኔ የጠበቅኩት ይሄኛውን ከወሰደውማ ለምን እዚህ ጋር አልገባም ብዬ ነበረ። እንዳየሁትም ከሆነ እንደገና እዚህ ጋር ምን ፈጠረልኝ? ሊኩዲቲ ማለቴ ፌር ቫልዩ ጋፕ፣ ይቅርታ
ሊኩዲቲ ካበዛውባት ጀስት ጭንቅላቴ ውስጥ አለ እሱ ነው። እሱን ማሻሻል እንዳለብኝ እያሰብኩ ስለሆነ ነው። ሶሪ በጣም እና ይቺኛዋን ፌርዋርድ ጋር ነክቶልኛል ብዬ ነበረ። ከዛ እዚች ጋር ገባሁ ከነካው አይቀር ችግር የለውም ብዬ ነበረ። ስነካው ኦልሞስት በስንት ደቂቃ መሰላችሁ ያስወጣኝ? በስንት ደቂቃ መሰላችሁ ያስወጣኝ? በስምንት ደቂቃ ውስጥ አስወጣኝ ማለት ነው። ማርኬቱ በስምንት ደቂቃ ውስጥ እንደዚህ አድርጎ ስዊፕ አድርጎ ያለውን የዚህንም ስዊፕ አደረገና ወደ ታች ወረደ ቀጥታ። በዚህ ምክንያት ትንሽ ተናድጄ ነበርና በቃ ከዚህ በኋላ ትሬድ አልወስድም ምናምን ነገር አልኩ። ዛሬ ደግሞ ያው ትሬድ ወሰድኩ። እነዚህ ትሬዶች ሁለቱም ዊን ናቸው ዛሬ ደስ የሚለው እና ይህን ትሬድ ሶስት ዛሬ ሲፒአይ የሚባል የዜና ነበረ እና አንደኛው ከፎርካስቱ አነሳ ሲባል ጎልድን ሁሉም ሰው እየገዛ ነበረ። ባይ 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 እያለ ነበረ። ማርኬቱን ብታዩት በዛ ሰዓት ያለው ጭንቀት ምናምን እጅግ በጣም ይለይ ነበረ። በዛ ላይ ደግሞ እነዚህ ከፎርካስቱ እና አክቹዋሉ አንድ ሲሆን ደግሞ ያው ስቴብል ነው፣ ምንም ልታደርጉት አትችሉም ነበረ። በዚህ የተነሳ ያው እኔ እርግጠኛ አልነበርኩም፣ ግን ይችኛዋን በማየት ብቻ ነበረ ባይ የተጫንኩ። ባይን ስጫን ሁለቱንም ቴክ አውት አደረገልኝ። ግን ይሄ አንደኛው 1.9 ነው፣ አንደኛው ደግሞ 1.3 ነው። ያው ኦልሞስት ሁለት እንደው ማለት ነው። እና ይሄንን ፌርዋል ጋፕ ምናምን አላልኩም፣ ግን አይ ጀስት ፕረስ እንትን ባይን ተጫንኩ። ባይን በምጫንበት ሰዓት ግን ስቶፕ ሎስን አስቀመጥኩና ያው እንደምታዩት ከዚህ ያስቀመጥኩ ቀጥታ ወጣልኝ። ከዛ በቃ አገኘሁ። አሁንም ሲመለስ ግን የሆነ ነገር ያው ስቲል ማርኬቱ እየተጨናነቀ ነበረ። እየተጨናነቀ ነው ማለት በጣም ፋስት ነው፣ የባየሮቹ በዝተዋል ማለት ነው። ስለዚህ ይህን ጊዜ እኔ ከባየሮች ውስጥ አንዱ ልሁን ብዬ ባይን ተጫንኩ። ስጫን ያው በጣም ቶሎ ነበር ስዊፕ ያደረገልኝ። እዚህ ጋር በጣም ልቆይ ያልኩ ነበረ እና እየተከራከርኩ ባለበት ሰዓት በቃ አይ ልቆይ ከዚህ በላይ የኔ ሳይኮሎጂ ማበላሸት አልፈልግም ብዬ ይኸው ዘሞመንት አይ ፕረስድ በቃ ላጣለ ተመልሶ መጣ። ላጣለ በቃ ማርኬት ሳይኮሎጂ ላይ በጣም ይጫወታል እና እኔ የሳይኮሎጂ ጉዳይ ገና ነኝ፣ ልጅ ነኝ፣ ምንም አልችልበትም እና ስቲል የሚቀረኝን ነገር በሙሉ ይቀረኛል ብል ይሻለኛል። ያም ሆኖ ይኸው ስቲል ሁለት ትሬድ ወስጄ አሸነፍኩ፣ ዊን አደረግኩ። በቃ ይሄ ነው ዛሬ ያለው እና ይህን ይመስላል ዛሬ። አመሰግናለሁ።